ይሄ አሁን የምታዩት የዛፍ ዝርያ በአካባቢው ስም የዋልያ መቀር ደን የምንለው ነው። በሳይንሳዊ ስሙ የቦሰሊያ ፓፒራ የዛፍ ዝርያ የሚባለው ነው። በ17ቱ ቀበሌዎች ወደ 2200 የሚሆኑ ቋሚ ሰራተኞች ተደራጅተው በ2004 አመልድ የሚባል ፕሮጀክት መጥቶ አደራጅቶልን መጋዘን ሰርቶ አሰልጥኖ ሚዛን ሁሉ ሰጥቶ ወደ ስራ አስገብቷቸው ሲሰሩ ቆይተዋል። በኋላ በወረዳው በፒኤፍኤም እና የሱናርማ ፕሮጀክት ደግሞ በተወሰኑ በ8 ቀበሌዎች ጭምር እገዛ እያደረገልን እያመረቱ እየተጠቀሙ ይገኛሉ። ዓለም አቀፋዊ ጠቀሜታው በቀላሉ የሚታይ አይደለም። በተለይ ለኮስሞቲክስ በጣም ይጠቅማል። ለፋብሪካ ግብዓት በተለይ ለቢራ በጣም ይፈለጋል። ዋጋውን በተመሳሳይ ዓለም አቀፋዊ ተፈላጊነት ያለው ምርት ስለሆነ የዕጣን ምርት ከጊዜ ወደ ጊዜ እየጨመረ መጥቶ አሁን ባለው ወቅታዊ ሁኔታ ያልተበጠረ በግሪዞ ደረጃ ያለው ዕጣን በወረዳችን 53500 ለኩንታል ተሽጧል፣ በእኛ ወረዳ ማለት ነው። በዚህም ባለፈው አመት ወደ 73 ሚሊዮን 290 ሺህ ብር ማህበራት አግኝተዋል ማለት ነው፣ ከዘርፉ ማለት ነው። ወረዳው ወደ 16 ሚሊዮን ብር በላይ ገቢ ከዚህ ከሮያልቲ ማግኘት ይችላል ማለት ነው። ጥበቃ ጋር ተያይዞ ያለው ነው አሁን በእኛ በጣም ትልቅ ችግር እየሆነብን ያለው። የቦሶሊያ ዛፍ ዝርያ በአብዛኛው በተራራማ አካባቢ፣ በሜዳማ አካባቢ እንዲህ ጥጋማ አካባቢ የሚበቅል በመሆኑ አሁን ካለው ወቅታዊ ሁኔታ ጋር ተያይዞ አርሶ አደሩ ከፍተኛ ቦታዎች ለሰሊጥ ምርት በጣም ተፈላጊ ናቸው። ውሃ አይዙም እና በህገ ወጥ መንገድ እየገቡ የቦሶሊያ ዝርያውን የዕጣን ዛፍ ዝርያውን እያወደሙ ወደ እርሻነት እየቀየሩብን ይገኛል። በዚህም ያው በተለይ አሁን ባለው ሁኔታ የወረዳ መዋቅሩ፣ የዞን መዋቅሩና የቀበሌ መዋቅሩ ከዚህ ከጸጥታ ጋር ተያይዞ ያልተስተካከለ በመሆኑ ትኩረት ለመስጠት እየተቻለ አይደለም። ሌላ የጸጥታ ችግር ያው ሌላውን አመራሩንም ማህበረሰቡንም በተለይ የቀበሌ መዋቅሩን ጨምሮ በትክክል በአግባቡ እንዲሰራ እያደረገው ስላልሆነ ለህገ ወጥ አራሾች በጣም ከፍተኛ የሆነ እድል እየሰጠ ይገኛል። በዚህ ምክንያት ያው ደኑ ከጊዜ ወደ ጊዜ ሽፋኑ እየቀነሰብን እየመጣ ነው። ምናልባት እንግዲህ ከጊዜ በኋላ አገር ሰላም ከሆነ አካባቢው ሰላም ከሆነ በየደረጃው ያለ በወረዳና በቀበሌ ደረጃ ያለው የደን ግብረ ኃይል እየገመገመ ጥፋተኞችን እያወጣ እነኚህ የተደራጁ ማህበራት ስልጣን አላቸው ደኑን በአግባቡ እንዲጠብቁ ማኔጅመንት ፕላን ተዘጋጅቶላቸው አጠቃቀም መብታቸው በባይለው ተዘጋጅቶ ጸድቆ ነው ወደ ስራ የገቡ። ራሳቸው የሚቀጡበት ራሳቸው ከደኑ የሚገኘውን ጥቅም ዕጣን በማምረት ሊሆን ይችላል፣ ንብ በማምረት ሊሆን ይችላል፣ በማድለብ ሊሆን ይችላል፣ ድርቆሽ በመሰብሰብ ሊሆን ይችላል፣ ደረቅ እንጨት እየለቀሙ ለገበያ በማቅረብ ሊሆን ይችላል። እነኚህ ሁሉ እርባታ በተመሳሳይ በግና ፍየል እርባታ ከደኑ ውስጥም ጭምር በማድረግ ተጠቃሚ እንዲሆኑና ህገወጦችን ደግሞ እንዲከላከሉ ነው ማኔጅመንት ፕላን እና ባይላው ተዘጋጅቶ የገቡ። ግን ያለው ሁኔታ ለስራ ምቹ ስላልሆነ ከነሱም አቅም በላይ ስለሆነ ነው አሁን አደጋ እየተከሰተበት ያለ። በተለይ ሰደድ እሳቱም አሁን በበጋው አንዱ የሚፈትነው እሱ ችግር ነው። እንግዲህ አገር ሰላም ከሆነልን ያው ከሚመለከታቸው ባለድርሻ አካላት ጋር ሆነን በስፋት እንሰራለን ብለን እናስባለን።